አይምሮ ሲዝግ ምን ያበራዋል ይላል። አይምሮ ሲዝግ በነገራችን ላይ አይምሮ የሚለውን ዕውቀት ነው። አይምሮተ አይምሮሰ ርሂቅ እምኃጢአት ይላል። የእውቀት ማለት ከኃጢአት መራቅ ነው ይላል። የእውቀት ማለት ከኃጢአት መራቅ ነው። ሐኪም ሆኖ ሲጋራ የሚያጤስ ከሆነ የሰውዬ አያውቅም፣ ሐኪም አይደለም። የእውቀት አላወቀም። እውቀት ማለት በተማሩበት እውቀት ባንማር ኑሮ ሊመጣብን ከነበረው ጉዳት መጠበቅ መቻል። የእውቀት ማለት ከኃጢአት መራቅ ነው። አይምሮ ሲዝግን ኃጢአትን ወደ ትሰራዋለህ። ታዲያ አይምሮዬ እንዲበራ ከኃጢአት እንድርቅ አይምሮዬ ብሩህ መሆን አለበት። አይምሮዬ ብሩህ ከሆነ ምን ያበራዋል? እምከመ ዝህለ ያበርታ መጻሕፍት ይላል። እምከመ ዝህለ አይምሮ ያበርታ መጻሕፍት ምን ማለት ነው? አይምሮ ከዛለ መጻሕፍት ወልውለው ያጠሩልሃል። አይምሮ ሲጠራ ደግሞ ክፉና በጎ ለይተህ ታውቃለህ። ያን ጊዜ ኃጢአትን መጸየፍ፣ እግዚአብሔርን መውደድ ትችላለህ።